ኤንጋትና ጋት አንዳንዶቻችሁ አልገባችሁም። ጠዋት አካባቢ የአዲስ አበባ ዩኒቨርሲቲ የጋት ኤግዛም ሬጅስትሬሽን ሰኔ 6 ይጀምራል ብዬ በነገርኳችሁ ጥያቄ ጠይቃችሁኛላችሁ። ጋት ለአዲስ አበባ ዩኒቨርሲቲ ብቻ ነው የሚያገለግለው። ለምሳሌ እዛ ሄዳችሁ ብትፈተኑና ሌላ ዩኒቨርሲቲ ማስተርሳቸው ወይም ደግሞ ፒኤችዲያቸውን መማር ብትፈልጉ አያገለግላችሁም ማለት ነው። ለአዲስ አበባ ዩኒቨርሲቲ ብቻ ነው የሚያገለግለው። ኤንጋት ከሆነ ደግሞ በትምህርት ሚኒስቴር ደረጃ ነው የሚወጣው። የሚያገለግለው ለሁሉም ዩኒቨርሲቲዎች ነው። እስከ 2 ዓመት ድረስ ያገለግላቸዋል። ለምሳሌ አሁን በዚህ ክረምት የሚፈተን ተማሪ ውጤቱን አልፎ ፈተናውን አልፎ ማለት ነው ውጤት ይዞ እስከ 2 ዓመት ድረስ መቆየት ይችላል። ለ2 ዓመት ያገለግለዋል። ከ1 ዓመትና ከ1 ዓመት ከግማሽ ምናምን አካባቢ ቆይታችሁ 2 ዓመት ሳያልፋችሁ ማለት ነው ሂዳችሁ ለማስተርስ ወይም ደግሞ ለፒኤችዲ ብታመለክቱ ዩኒቨርሲቲው መቀበል ይችላል። የትኛውም ዩኒቨርሲቲ ማለት ነው ከአዲስ አበባ ዩኒቨርሲቲ ውጪ